ዛሬ መጋቢት 14 እጅግ አስደሳች ሰበር መረጃ አለ። በዚህ በምስሉ ላይ የምትመለከቱት ግለሰብ ሚሊዮን ድሪባ በመባል ይታወቃል። ከዚህ በፊት የሴት ልጅ ልብሶችን ጡት ማስያዣ በመልበስ ጎዳናዎቹ ላይ ሲወጣ በሕግ ቁጥጥር ስር ውሎ ነበር። ከዛም በኋላ ወደ ኬንያ ተሰዶ የኦርቶዶክስ ቤተ እምነትን በመሳደብ እንዲሁም ሙስሊም ማህበረሰብን በመሳደብ ሲተች ብዙዎችን ሲያስቆጣ የነበረ ግለሰብ ነበረ። ሆኖም በኬንያ ውስጥ የሚገኙ የእስልምና እምነት ተከታይ ወንድሞቻችን አማካኝነት ባደረጉት ርብርብና ትብብር በሕግ ቁጥጥር ስር ሊውል ችሏል። ummata akkan deebe video maalifin qebeltan maafin maali bafattari amilak bafattari harka kennun gad በህንዶች ካርማ ፕሪንሲፕልም ግለጸው በፊዚክሱ የኒውተን ሰርድሎም ግለጸው ብቻ ዞሮ ዞሮ ይሰው ተይዟል። እንግዲህ የላይፍ ፕሪንሲፕል እንደዚህ ነው። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ሰላም ነው። ባፈጠሪ ያርከ ከነን ገድ ከአሳዛኙ መረጃ አስጀምር። እንግዲህ ትላንትና ማለትም መጋቢት 14 2018 ዓ.ም በመተሐራ ጮቄ የመተሐራ ስኳር ፋብሪካ የጸጥታና ደህንነት መምሪያ ኮሚሳር የሆኑ ታታሪ ሰራተኞች በሽብር ጥቃት 7 ሰዎች እንደተገደሉ ነው እንግዲህ መረጃዎች የሚያመለክቱት። ሞታችን በየቀኑ በየሰዓቱ በየዕለቱ ሆኗል። እንግዲህ ለምንድነው ጽናቱን ይስጠን። ከሐዘን ወደ ፈገግታ ደግሞ እስቲ መለስ እንበል። እነዚህ ወታደሮች ናቸው የኢየሱስ ወታደር ራሳቸውን የሚገልጹት ማለት ነው። እንግዲህ ለምንድነው እሱ ያልተያዙት በጸጥታ አካላት ወይንም ደግሞ በሚመለከተው አካል ብዬ ሳፈላልግ አንድ መረጃ ላይ ምን አየሁኝ፣ እነዚህ የለበሱት ዩኒፎርም የኢትዮጵያ ስላልሆነ ምንም ችግር የለውም የሚል ነው። እንግዲህ የጀርመን ይሁን የአውሮፓ ይሁን ብቻ ግን አልታወቀም፣ የሌላ ሀገር ዩኒፎርም ስለሆነ ምንም ችግር የለውም ማለት ነው። ለማንኛቸውም እንግዲህ ለምንድነው እሱ እንደዚህ የለበሱት ብሎ አንድ ሰው ቢጠይቅ ያው የኢየሱስ ወታደር ወንጌል ለማገልገል ሊሆን ይችላል። እንግዲህ ያው ወንጌላውያን ስለሆኑ ዞሮ ዞሮ እንግዲህ አንቺኛዋ ደግሞ እንኳን እንደዚህ ልትለብሺ እንደዚህ ማሰብም እንደማትቺ ያው ጊዜው እንዳልፈቀደልሽ ወቂ ለማለት ያህል ነው። በመቄዶንያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሀሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። በትክክል ገልጾታል ወንድማችን። እኔ ሀሳቡን ደግፈዋለሁ። አይደለም መቄዶንያን የሚያክል ትልቅ ተቋም ቀርቶ ጥቃቅን ተቋማት ራሱ ምናልባት እንደዛ አይነት በጎ አድራጎት ውስጥ የተሳተፉ ቋሚ ገቢ ይኑራቸው ዘንድ የግድ ነው። ስለዚህ መቄዶንያ ደግሞ በጣም ትልቅ ተቋም ነው። እንግዲህ የራሱ ቋሚ የሆነ ገቢ ያስፈልገዋል። እንግዲህ በየቀኑ በጣም ብዙ ሺና ሚሊዮን ብር ነው የሚያወጣው። ምክንያቱም በውስጡ አቅፎ የያዛቸው ያው በዛ ያሉ ምዕመናን ስለሆኑ ከዛ አኳያ ቋሚ የሆነ ገቢ ይኑረው ዘንድ የግድ ነው። በብዙ አይነት መልኩ አሁን ይህ ወንድማችን ያለው በዲያሪ ፋርም ላይ ቢሰማራ የተቋም የራሱ ገቢ ይኑረዋል። ስለዚህ በየጊዜው ወደ ልመና መውጣት የለበትም እና የራሳቸው የገቢ ምንጭ ጀነሬት የሚያደርጉበት አንድ ተቋም ይፈጥሩ ዘንድ የግድ ነው ባይዘው። ምክንያቱም በየጊዜው በእነሱ ስም እየተለመነ እንዲሆነ የሚደረግ ነገር መሆን የለበትም። ምናልባት ይህንን የሚቃወሙ ሰዎች ከዚህ ከልመናው የሚጠቀሙት ነገር አለ ማለት ነው። እንደዛ ነው። በተለይ በአሁኑ ሰዓት ያው ግልጽ የምናየው ነገር ስለሆነ በሶሻል ሚዲያ በተለያዩ ፕላትፎርሞች እንግዲህ ምዕመናንም የሆኑ በጎ አድራጊ በእርግጥ ያው በጎ አድራጊ ግለሰቦች በጎ አሳቢ ግለሰቦች እንዳሉ ሁሉ በሌላ መልኩም የሚቃኙት አሉ። እንግዲህ ጥቅማ ጥቅም የሚባል ነገር አለና በዛ እይታ የሚያዩት ስላሉ ከዛ አንፃር ምናልባት ቋሚ ገቢ የሚያገኝበትን አሰራር እንዲከተል የማይፈቅዱ ደስ የማይላቸው ሊኖሩ ይችላል። ግን ዞሮ ዞሮ ቋሚ ገቢ የሚያገኝበት አሰራር ወይንም ደግሞ የሆነ ተቋም ውስጥ ተቋም መፍጠር አለበት ብዬ ነው የማስበው። እኔም እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው የሚመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ።
እስቲ ስለ መልካምነት ደግሞ እናውራ። መልካምነት እንግዲህ በእኚህ እናት የሚገለጽ ይሆናል በተግባር ለዛው። በእርግጥ የሰው ልጅ ሁለት አይነት ባህሪ ያለው መላካዊና እንስሳዊ ባህሪ። ስለዚህ እኛ የእንስሳዊ ባህሪ ነው በተለይ የሚያጠቃ። መላካዊ ባህሪ ከሆነ ሁሉን ነገር እንተውና ለእኔ ማለቱ ይቅርና ለሱ ለአንተ ለአንቺ ይሆናል። ስለዚህ እኚህ እናት ዘር፣ ብሔር፣ ቀለም፣ ሃይማኖት ሳይለዩ ሁሉንም ነገር ያደርጋሉ። ሃይማኖታቸውን የሚፈቅደውን ሁሉ ያደርጋሉ። ሞራላቸው የሚፈቅድላቸውን ሁሉ ያደርጋሉ። ምናልባት እንደው ላልሰማችኋቸው እንደው ትንሽ የሚሉትን እንድትሰሙ ያህል ስለወደድኩኝ ነው። ተከታተሏቸው። ምክንያቱም የመኖራችን ተስፋዎች እነዚህ ናቸው። የሰው ልጅ እንደዚህ ነው መሆን ያለበት በእኔ እምነት። ክርስትና ላይ ስንኖር የእውነት ነዋሪዎች ከሆን ክርስቶስን ነው የምንመስለው እና ፈጣሪ አሁን ዝናብ ሲያዘንብልን በሃይማኖት ለይቶ አይደለም፣ ለሁሉ ስለሚያስፈልገው በዝናብ አብስሎ በፀሐይ አብቅሎ ሲመግብ ፍጥረቱ ለሆነው ሁሉ ነው እና አሁን ይሄንን ዕውቀትን ከፍለን የምንሰጥበት ምክንያት የለም። በዕውቀት ታንጸው እንዲያድግ ስንፈልግ ትውልድ ስለሆነ ብቻ ነው እና እኔ አሁን የነጻ ዕድልም ለሁሉም ነው። የሙስሊም ተማሪዎች ነጻ ማስተምራቸው አሉኝ፣ የፕሮቴስታንትም አሉኝ። እንዲያውም ልዩ እንትን አለኝ፣ በበለጠ በፍቅር ነው ማስተምራቸው። እንግዲህ መልካምም ክፉ መስራት ሁለቱም ዋጋ አላቸው። ዋጋቸው ግን ይለያያል። የሰማይና የመሬት ያህል ልዩነት አላቸው። እንግዲህ መልካም እንሰራ መላክን እንሆናለን፣ ክፉ ከሰራንም ያው በክፋታችን እንቀጣለን። ስለዚህ መልካም እንሰራ ዘንድ እግዚአብሔር ይርዳን ነው የምለው። አንድ ጥያቄ ሆኖብኝ ስለቆየ ጉዳይ እኚህ አባት የመለሱትን ላካፍላችሁ ወደድኩኝ። ምንድነው እሱ ሲባል የነበረው መልእክት መጥቷል፣ ዓለም ልታልፍ ነው፣ በዚህ ዘመን እንደዚህ ሊሆን ነው ምናምን የሚባል መልእክቶች ብዙ ጊዜ ይደርሳል እና በተለያየ ፕላትፎርም በሶሻልም በምን መልኩ እናየዋለን እና ይህንን ጥያቄ የሆነብኝን እኚህ አባት የመለሱት መልስ እጅግ ለብዙዎቻችን ምናልባት ያስተምራል ብዬ ስላሰብኩኝ እስቲ ተከታተሉት። ከየትኛው በረሃ እንደሆነ ባናውቅም ከበረሃ አባቶች ምጽአት ደርሰዋል፣ ከከሌ መልእክት ተቀብለናል፣ ምጽአት ደርሰዋል፣ ክርስቶስ ይመጣል ብለው ብዙ ጊዜ በቤተ ክርስቲያን ስም ሰዎች ሲያወናብዱ ኖረዋል። ጌታ የሚመጣበት ቀን ማለትም ዕለተ ምጽአት ይታወቃል አይታወቅም? በነገራችን ላይ ምጽአት የሚባለው ወይ ደግሞ የክርስቶስ መምጫ የሚባለው ክርስቶስ በቅዱሳን መላእክት ታጅቦ ለፍርድ የሚመጣበት ሰዓት ብቻ አይደለም። ለሰው ልጅ ሞቱም ምጽአቱ ነው። የሰው ልጅ በምድር ላይ የመኖሩ ነገር የሚያከትመው መቼ ነው? ነፍስ ከስጋው ሲለይ ሲሞት ነው አይደል? ያም ለሰው ልጅ ምጽአቱ ነው። የክርስቶስ ምጽአት ወይ ደግሞ የክርስቶስ መምጫው አይታወቅም፣ ማንም አያውቅም። በማቴዎስ ወንጌል ምዕራፍ 24 ላይ አምላካችን ክርስቶስ እንዲህ ብሎ ተናግሯል። ወበእንተሰ ይእቲ ዕለት ወይ ይእቲ ሰዓት አልቦ ዘየአምራ ብሏል። ያችን ዕለት የሚያውቃት ማንም የለም። ይህ መላእክተ ሰማይ በሰማይ ያሉ ሰራዊተ መላእክት፣ ሊቃነ መላእክት፣ ነገደ መላእክት አያውቋትም። እንግዲህ ምጽአት ሲነሳ በተለይ አንድ ኦርቶዶክሳዊ ሰው ሁል ጊዜ ወደ አእምሮ የሚመጣው ንስሐ ሳልገባ ነው። እኚህ የምትመለከቷቸው አባት ደግሞ ሲያስተምሩ ምዕመኑን ምንም ብለው ጠየቁት። እስቲ ትምህርቱን እናቁምና ተሰልፋችሁ ንስሐ ግቡ አሉ። ከዛም ምዕመኑ ምን መለሰላቸው? እስቲ እንከታተል። እኔ አሁን መደረግ አለበት ብዬ ወደፊት ማስበው ልክ ጉባኤ እንዳለቀ ንስሐ ግቡ፣ ወንበር ይዘን መቀመጥ አለበት። እየሰማችሁ ነው? ካልሆነ ኳሊቲ አልተቻለ። እሺ ትላላችሁ፣ ትሄዳላችሁ። እሺ ትላላችሁ። ከዛ ከሰማሁት መካከል ምን እንደሆነ ታውቃላችሁ? እንፈራለን። ንስሐ ለመግባት ምን ትፈራለን? ትምህርቱን ልጠቅለውና ውጭ እንሳንስት። እየሰማችሁ ነው? ትምህርቱን ጠቅለን ንስሐ ብንሰጥ አይሻልም? ከዚህ የበለጠ ትምህርት የለማ። እየሰማችሁ ነው? እንዴት ሳንዘምር እንዳትሉ ደግሞ በጣም የዋሆች ናቸው። እውነቴን እኮ ነው የምነግራችሁ። በጣም ሞኞች ናቸው። በስጋ ለመኖር አይዲ ካርድ ይዘሃል፣ እንጀራ ለመብላት። በህይወት ለመኖር አይዲ ካርድ የለህም። እንዲህ አይነት ክርስትና አለ እንዴ? ዱ ዩ አንደርስታንድ ሚ? መልስ እንጂ ቀረር። ልብ በሉ። እኔ ብዙ ጊዜ ማስጠነቅቀው የእግዚአብሔርን ቃል እየሰማ ለእግዚአብሔር ቃል ቦታ የማይሰጥ ለተግባራዊነቱ ራሱን የማያዘጋጅ ሰው በጣም ለፍርድ ቀን ራሱን ለግርፋት እያዘጋጀ ያለ ሰው። ትምህርቱን ቢያቆሙት ይሻላል። ንስሐ እንገባለን የምትሉ እጃችሁን አሳዩ። ፈቃደኞች ሆናችሁ ነው፣ እኛ እናስገድድም። ጌቶቼ እሳትና ውሃ አቅርቤልሃለሁ፣ ከፈለግ ወደ ውሃው፣ ካልፈለግ ወደ ምን መብታችሁ ነው። ንስሐ ብትገቢ ለራስሽ፣ ለአባት ማቴዎስ አይደለም። ለማን ነው? ለራስሽ። ሰው ቆሽሾ ታጠብ ሲባል አይ እንደገማው ነው የምኖረው ካለ
መራቅ ነው ከዚህ ሰውዬ። ምክንያቱም ምን ያደርጋል ግን አያቀርብማ። ስለዚህ ፈቃደኞች ነው የምትሉ ማለት ነው። እኔና መላከ ስብሐት ቁጭ ብለን እንድንሰጥ ማለት ነው። ፈቃደኞች የሆናችሁ እስኪ ፈቃደኞች የሆናችሁ ፈቃደኞች ነው የምትሉ ማለት ጥላችሁ እንዳትሄዱ ደግሞ እንደ ቅድም እንዳልኩት እኛ ወጥተን ትምህርት አቋርጠን ፈቃደኞች የሆናችሁ። ስለዚህ ትምህርቱም እዚህ ያበቃል፣ ዝማሬውም እዚህ ያበቃል።